ይሄን ነገር ሳይጠራ በጣምራ አልፋታም። ግልጽና ግልጽ ነው። እንግዲህ ቪዛ ሰተናቸው ጌታቸው ችለን እንደዚህ ማሳረፊያ ነበሩ። አሁን ወደ ስራ ልንሄድ ነው። ዲጄሊ ለሊያ ከባድ ማስጠንቀቂያና ማስፈራሪያ ልካለች። ምን ሆነሽ ነው ደላላ ይሆንሽ? በይ ብሩ መልሽ ወይ ወርቀቱን አሰሪ፣ ክብርሽን ጠብቂ። ካለበለዚያ ሰው ስትንቂ ደግሞ ይብስብናል። ባይዘው እኔ ሰው የሚንቅ ሰው እልህ ነው የሚይዘኝ። ገብርኤልና 250 ሺህ ብር ከአንድ ምስኪን ኢትዮጵያዊ ዱባይ በሴኩሪቲነት አስቀጥረሃለሁ በማለት አጭበርብራለች የተባለችው ዲጄሊ ዝምታዋን በመስበር መልስ ለመስጠት ሞክራለች። መልሶቿ ግን ከእውነትና ከወጣባት የድምፅ ልውውጥ ጋር የማይገናኝ ሆኖ ተገኝቷል። ለሴኩሪቲ ቢሆን አይደለም ለሴኩሪቲ መሆን የሚችል ሰው ካራክተርና ከውስጥ ያለው እንትን ይታወቃል። ኦኬ ሹፍርና ነው እንደውም የፈለገው ሴኩሪቲ ማር ለመጀመሪያ የፈለገው ሹፍርና ነው። በየትኛው ሂሳብ ነው ሹፍርና የሚያገኘው? ሹፍርና እንደማያገኝ መጀመሪያም ነግሬዋለሁ። ባለው ኦኬ አይኔ ስራ ችግር የለም ባለው ስራ። ሴኩሪቲ ግን በየቀኑ የሚገርም ነበረ። ዲጄሊ አይኗን በጨው አጥባ ነው ብቅ ያለችው። ልጆቼና ትዳሬም በትኜ ነው የምመጣው እያላት እመነኝ በእኔ ይሁንብህ እኔ ብዙ አቅም አለኝ እያለች እየጨቀጨቀች አሳምና ካመጣች በኋላ ገንዘቡን ተበልቶ ባዶ እጁን የቀረው ይህን ሰው ይቅርታ ለማለት እንኳን አልፈለገችም። ምንም ጥያቄ የለም። አንድ ቀን አትቆይም ስናስገባ ማለት ነው። የአበሻ ቤት አይደለም። ዱዋን ያለበት ክፍል ውስጥ ነው የተኛሁት። በቃ እንዴ እንደዚህ ብለሽ ነው እንዲያመጣሽኝ እኔ ኧረ በመድኃኒዓለም እንደው ምን ሆነ የት ነው የወደቀው እንኳን ብለሽ አልጠየቅሽም እኮ ቅድም ጥለሽን ሄድሽ። መኪናው ማን ቦታ ጣለ። ኧረ እንዲ አንቺ የከተማ ልጅ ነሽ። አትሊስት በቃ የሆነ ስራ እንኳን እስከማገኝሽ ሴኩሪቲ እኮ ቀረ አይደል? አትሊስት ስራ እንኳን ሳገኝ እስከማገኝ ድረስ አትሊስት ሻንጤ እንኳን አንቺ ቤት ቢያርፍ ምን ችግር አለ? እንደ ፋራ ሻንጤን ሽኮትት እኮ ነው ያልኩት ዛሬ። የተፈጠረው ነገር ባጭሩ ዲጄሊ ወደ ዱባይ ለስራ ወስደሃለሁ፣ በሴኩሪቲነትም አስቀጥረሃለሁ፣ በወር እስከ 90 ሺህ ብር ደሞዝ ታገኛለህ፣ 250 ሺህ ብር ክፈለኝ ብላ ወሰደችው። ደረጀ የተባለ ሰው ዱባይ ወስዳ ጎዳና ላይ ጥላው በተዋንና በቀማል የተሞላ ቤት እያደረ እንደሆነ የሚበላውና የሚጠጣው ነገር እንኳን እንደሌለ ስልኩንም እንደማታነሳለት ከማስረጃ ጋር ማውጣቱ ነው። ለዚህ ነው አሁን ዲጄሊ ምላሽ አለኝ በማለት ብቅ ያለችው። ከዚህ በፊት ግን ምላሽሽን ተናገሪ ተብላ ስትጠየቅ አሻፈረኝ ብላ ነበር። እኔ ቪአይፒ ቱር ነበር የምሰራው የምትለው ዲጄሊ ለ3 ቀን ዲያስፖራዎችን ዱባይ ማስጎብኘት ነው የኔ ዋና ስራ የነበረው። አሁን አንድ ፓርትነር አገኘውና ለምን ሰዎችን ከኢትዮጵያ እናመጣም አለኝ። እሺ አልኩት። እኔ ማስታወቂያ ሰራው። የኔ ስራ ማስታወቂያ መስራት ብቻ ነው ብላለች። ሰው ያመጣው ነው። ስለዚህ ምንም ችግር የለም። ከኢትዮጵያ ሰው ይዘን መተን እንዲሰራ ማድረግ እንችላለን። አሳየኝ። ኦኬ ችግር የለው። ማስታወቂያ ሰራሁና እኔ ማስታወቂያ መስራት ነው ስራዬ። ዮኒ የመጀመሪያው ሐሰት የሚጀምረው ታዲያ እዚህ ላይ ነው። ዲጄሊ እንደምትለው ስራዋ ማስታወቂያ ብቻ መስራት ከሆነ ለወሰደችው ለደረጀ እኔ የምሰራው ይሄንን ነው፣ እጄ ላይ ብዙ ስራዎች አሉኝ፣ በየጊዜው አፕዴት የሚሆኑ ስራዎችም ይመጡልኛል እያለች ያወራችው ለምንድን ነው? ሆቴል ነው አሁን እኛ በእጃችን ያለው ሆቴል ነው። ሆቴል ነው ያለው። አብዛኛውን ዴራ ላይ ነው ያለው። ግን አንተ ሳምንት እስክትመጣ ድረስ አፕዴት አደርገዋለሁ። ገብቶሃል? አሁን ያለው ደግሞ 1800 ድራም ነው ነገር ያለው። ስለዚህ አፕዴት አንተ እስክትመጣ ሳምንት ስላለኛ ቶሎ ነው ስራ የሚመጣው። ያጭበረበረችውስ ማስታወቂያ ከሆነ የምትሰራው ማስታወቂያ ከምትሰራላቸው ሰዎች ጋር ማገናኘት እንጂ ብሩን በራሷ በኩል ተቀብላ ሁሉንም የራሷ እንደሆነ ነግራው ገንዘቡን ትበለዋለች ወይ? አሁን ጉዳዩ ሲከር ያመጣቸው አዲስ ማስተባበያ ማስታወቂያ ነው የሰራሁት እኔ፣ የኔ ስራ ማስታወቂያ መስራት ብቻ ነው ሆነ። ሁሉ ስለማደርግ ወኪያልና ይሄን ማስታወቂያ ሰራ በኔ ሰው መምጣት ጀመረ። ዮኒዬ ሲጀመር እኔ
እኔ አልሰጥም ቪዛ ምናምን ልጁ ነው ቪዛቸውን ሰጥቷቸው ኤቭሪቴክ ያደረጋቸው እሱ ነው። ለእሱ አስተላልፋለሁ። ብሩን በማን ነው ያስላክሽው ተብላ ስትጠየቅ በፓርትነሪ አካውንት ነው ያስላኩት ብላለች። ሌላኛው ማጭበርበር ደግሞ እዚህ ላይ ነው። እሷ እሰራዋለሁ ያለችው ፓርትነር ጾታው ወንድ ነው። 250 ሺህ ብሩን የተበላው ደረጀኝ ብር አስገባ እያለች የነበረችው ዲጄሊ ናት። የሰጠችው አካውንት ደግሞ የሴት አካውንት። ገንዘቡን ሲልከው ቀጥታ የሚገባው የፓርትነሬ አካውንት ላይ ነው የሚገባው። የአንቺ ስም የለበትም፣ የኔ ስም የለበትም። ፓርትነሬ አካውንት ላይ ነው የሚገባው። እሱም እኮ ተመንዝሮ ነው ከዛ ትኬት ቪዛውን ሁሉ ነገር የሚጨርሰን። ጭራሽ እዚህ መጥቶ እንደዛ ብለሽ ነው ግን ለሱ የነገርሽው? ያስላኩት በፓርትነሪ አካውንት ነው ብላ ስታበቃ በሴት አካውንት ማስላኳን በድምጽ ልውውጣቸው ከነ ማስረጃው መኖሩን ረስተዋለች። በቃ ችግር የለውም። አሁን ሲሷን ወይም ፋዳውን ይዤ በቃ እንትን ልበል ልላክልሽ ሊያስገብችልሻለሁ ብሩ በቃ በጣም አሪፍ የኔ ጌታ። የዲጄሊ ሐሰተኛ ሌላው ማረጋገጫ እኔ ከፓርትነሬ ጋር ማገናኘት ነው ስራዬ። ቪዛውንም የሚያወጣላቸው የሚቀበላቸው ሁሉ እሱ ነው አለች። ታዲያ እንደሱ ከሆነ ለምን አሁን 250 ሺህ ብሩን ያጭበረበረችውን ደረጀን ቪዛ የማስወጣልህ እኔ ነኝ። ከዚህ በፊት የቱሪስት ነበር የማስወጣው። አሁን ከኢትዮጵያ የሥራ ጀምር ያለው እሁድ ስለማይሰሩ ሰኞ አስጨርስልሃለሁ አለችው። ሌላው ዲጄሊ እዚሁ ላይ ከቱሪስት ጋር በተገናኘ በተለይም እኔ ከፓርትነሬ ጋር ብቻ ነው ማገናኘው ብላ ስታበቃ ሄዳ ከኤርፖርት የተቀበለችው እሷ ናት። ዲጄሊ በማጭበርበሯ አሁንም የቀጠለች ይመስላል። ምክንያቱም መልሶቿ ተአማኒነት የላቸውም። ማስታወቂያ መስራት ብቻ ከሆነ ስራሽ ዲጄሊ፣ ለፓርትነርሽ የምታስተላልፊም ከሆነ ይሄ ልጅ ተጀምሮ እስኪያልቅ ከሰው ጋር ነው የምሰራው ለምን አላልሽውም? ሁሉንም ነገር በራስሽ ጨርሰሽ ኤርፖርት ሄደሽ ተቀበለሽው ስታበቂ ለምን ፓርትነር ነው ያልሽው ሰው አልተቀበለውም ታዲያ እንደምትባይ ስላወቅሽ ከቀናት ማሰብ በኋላ አሁን ወተሽ የደረጀን ነገር ፓርትነሬ አልተመቸኝም፣ ደውሎልኝ አልተመቸኝም፣ እባክሽ ዲጄሊ ዛሬ ተባበሪኝ፣ ሄደሽ ከኤርፖርት ተቀበይልኝ አለኝ፣ ለዛ ነው እሱን ሄጄ የተቀበሉት በማለት አዲስ ምክንያት ፈጠርሽ። ታውቂያ ሰራውና ልጁ በጣም አሪፍ ነው የሚሰራው። ፓርትነሬ ሲያስገባቸው ስራ ይቻለው አምጥቶ ሲቀበላቸው አይቻለው። ይሄ ሁሉ ስለማደርግ ወክ ያለና ይሄን ማስታወቂያ ሲሰራ በእኔ ሰው መምጣት ጀመረ። ዮኒዬ ሲጀመር እኔ አልሰጥም ቪዛ ምናምን ልጁ ነው ቪዛቸውን ሰጥቷቸው ኤቭሪቴክ ያደረጋቸው እሱ ነው። ለእሱ አስተላልፋለሁ ኤቭሪቲንግ ማለት ነው። ከዛ አጋጣሚ እንደውም ይሄ ልጅ ሲመጣ ከኤርፖርት ፓርትነር ያልነበረም እና እስኪ ዲጄሊ እርጅኝ፣ ኧረ ምን ችግር አለ ደግሞ ኤርፖርት ላይ እኮ ማንንም ሁሉንም ሰው ነው የሚቀበለው፣ ሴሌብሪቲ ብቻ አይደለም የምቀበለው። ለምንድን ነው የኔ የራሴ ወገኖች አሉ፣ ችግር የለም ብዬ አክብሬ ኤርፖርት ሄጄ እሱ ብቻ አይደለም እኮ ሌላ ልጅ ነበረ ተቀበልኳቸው። ዲጄሊ የኢትዮጵያ ሕዝብ አይደለም በዚህ በማይመስል ውሸት በስንት ተአምር እንደማይሸወድ ረሳሽው? ዲጄሊ እየተሰማች አንድ የሀበሻ ያልሆነ የውጭ ሀገር ዜጎች ሆቴል በሴኪዩሪቲነት ነው የማስቀጥር፣ ሴኪዩሪቲ ነው የምትሆነው ብላ ስትለው የድምፅ ልውውጣቸው ከነ ማስረጃው አለ። አሁን ደግሞ እኔ በፍጹም አላልኩትም በማለት ሸምጥጣለች። ሲታይ ለሴኪዩሪቲ ቢሆን አይደለም ለሴኪዩሪቲ መሆን የሚችል ሰው ካራክተርና ከውስጥ ያለው እንትን ይታወቃል። ኦኬ ሹፍርና ነው እንደውም የፈለገው። ኧረ ሴኪዩሪቲ ማለት ለመጀመሪያ የፈለገው ሹፍርና ነው። በየትኛው ሂሳብ ነው ሹፍርና የሚያገኘው? ሹፍርና እንደማያገኝ መጀመሪያም ነግሬዋለሁ። ባለው ኦኬ አይኔ ስራ ችግር የለም ባለው ስራ። ሴኪዩሪቲ ግን በየቀኑ የሚገርም ነበረ። ካምፓኒ ውስጥ ስራ ካስጀመርነው 15 ቀን ሆኖት ነበር። እኔ በሴኪዩሪቲነት አስቀጥራለሁም አላልኩትም። በሴኪዩሪቲነት ለመቀጠር የሚያስፈልግ ተክለሰውነትና አቋም አለ፣ ይህንን ያውቃል። እሱ ደግሞ የለውም ትላለች ዲጄሊ። በድምፅ ልውውጣቸው ግን ትልቅ ሆቴል ውስጥ ነው በሴኪዩሪቲነት የማስገባ፣ በወር በኢትዮጵያ ከ90 ሺህ በላይ ብር ታገኛለህ፣ እንደዛ ነው የሚከፈለ ስትለው ትደመጣለች። ሆቴል ነው አሁን እኛ በእጃችን ያለው ሆቴል ነው። ሆቴል ነው ያለው። አብዛኛውን ዴራ ላይ ነው ያለው።
ግን አንተ ሳምንት እስክትመጣ ድረስ አፕዴት አደርገዋለሁ። ገብቶሃል? አሁን ያለው ደግሞ 1800 ድራም ነው ነገር ያለው። አሁን ግን አረኔ በፍጹም አላልኩም ብላ ሸምጥጣለች። እሱ ሹፌርነት ነበር የፈለገው። ዱባይ ላይ ሹፌርነት ማግኘት የማይታሰብ እንደሆነ ቀድሜ ነግሬዋለሁ ትላለች። ስታግባባው ግን በጣም ብዙ ስራዎች እጇ ላይ እንዳሉና በየጊዜው የተሻለ ስራ እንደሚመጣላት ነግራው ነበር። መጥቶ ያልጠበቀው ነገር ሲገጥመው እንዲህ ብለሽኛል ነበር ወይ ሲላት ተጨማሪ 1000 ድርሃም ማለትም በኢትዮጵያ ወደ 55000 ብር ገደማ ለደላላ ክፈል በማለት ቸኮሌት ማሸግ ስራ ከፈለክ ስትለው ይደመጣል። ቸኮሌት ማሸጉ ትገባበታለሽ። 8 ነው ምንም ጣጣ የለውም። የዚህ 1000 ብር ኮሚሽን መኖሩንም አላውቅም ነበር። ስለዚህ እኔ አናግረዋለሁ። ለምንድን ነው 1000 የተደረገው ብዬ እኔ እዚህ ሊከፈል አደርጋለሁ። አንሱ አንተ ጉዳይ አይደለም። ዋናው በቃ 1 ቀን 2 ቀን ቆየው ማደር ያለ ብሏል። ያው አልጋ ባልጋን ሊሆን አይችልም፣ ግን እንደዚህም ቢመጣ እንጋፈጠዋለን ብያለሁ። ስለዚህ ችግር የለም ማለት አሁንም እሱ ጋር ማሳረፊያ ስላለ እሱ ጋር ሄዱ። ማሳረፊያው ጋር ይሄ አይሆንም። የማሸጉ ግን ቀላል ስለሆነ የእሱ ብትገባስ ምን ትላለህ? ደግሞ መጀመሪያም ብያለሁ የፋብሪካው የተሻለ በቾኮሌት ማሸጉ በቃ ያለን አማራጭ በሱ መግባት ነው። አሁን እያወራው ነበር። እውነተኛ ከሆነች ከዚህ ቀደም ጉዳዩ እንደተፈጠረ ነይና ጥያቄዎችን መልሽ ስትባል አሻፈረኝ በማለት ከጠፋች በኋላ አሁን ምክንያቶችን አውርዳ አውጥታ አሰላስላ ብቅ በማለት የእውነትም እንዳጭበረበረችው የሚያሳዩ ንግግሮችን አድርጋለች። ደጋግ የሆኑ ኢትዮጵያውያን ደረጀን አግኝተው አውርተው ረድተው ስራ ሊያስገቡት እየተሯሯጡ ነው። ዲጄ ሊ ግን ይቅርታ ለማለት እንኳን አልፈለገችም።